ፋኖ ከነገ ጀምሮ መንገዶች እንደሚዘጉ ሲያስታውቅ ይህን ተከትሎ ጥብቅ መመሪያ ወርዷል። የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውደ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱን ያስታወሰው የአማራ ፋኖ ብሔራዊ ንቅናቄ መግለጫ በቅርቡ አዲስ ዘመቻ ሊጀምር ስለመሆኑም ገልጿል። በስፋት እንመለከተዋለን። በጎጃም ቀጠና ጀግናው አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 ያገዛዙ ወታደሮችን በመደምሰስ በጀግንነት መሰዋቱ ተገልጿል። በአማራ ሕዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው አገዛዙ በትላንትናው ዕለት ባነድር ወረዳ ዝንቅር ቀበሌ ነዋሪ የሆነውን የግል ታጣቂ ጀግናው አቤ ደርሶን ለማፈን ካምበር ከተማና ከሉማሜ ከተማ በርካታ የጠላት ኃይል ወደ ዝንቅር ቀበሌ በማምራት የጀግናውን አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል ሳይሆን ቀርቶ ጀግናው በርካቶችን ደምስሶ መስዋዕት መሆኑ ታውቋል። በደብረ ታቦርና ወረታ መስመር ሜጀር ጀነራል ባንታ ባተተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ ድል መቀዳጀቱን አስታወቀ። የአገዛዙ ሰራዊት መነሻውን ደብረ ታቦር ከተማ በማድረግ ወደ ወረታ ሲያደርግ የነበረውን እንቅስቃሴ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ ዕዝ ሜጀር ጀነራል ባንታ ባተተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ በድል አድራጊነት ማክሸፉ ተገለጸ። ክፍለ ጦሩ በደረሰው መረጃ መሰረት ትናንት ግንቦት 19 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ ቆሌ አካባቢ የደፈጣ ውጊያ በመክፈት የጠላትን ኃይል ክፉኛ ዳክሟል። በስፋት እንመለከተዋለን። ያሳምነውና የምኒልክ እዞች በፈጸሙት የተቀናጀ ኦፕሬሽን የጠላት ኃይል ላይ ከባድ ጥቃት ማድረሳቸው ተሰምቷል። በሸዋ ጠቅላይ ግዛት ደራ ወረዳ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝና የወሎ ቤት አማራ ምኒልክ እዝ በአንድነት በመቀናጀት በአገዛዙ ኃይል ላይ ከባድና የማያገግም ሽንፈት አድርሰዋል። በተመሳሳይ የደብረ ብርሃን ከተማ የሚሊሻ ጽሕፈት ቤት ኃላፊ በአገዛዙ መከላከያ አመራሮች መገደላቸው ተሰምቷል። በደብረ ብርሃን ከተማ የጣይቱ ክፍለ ከተማ የሚሊሻ ጽሕፈት ቤት ኃላፊ የነበሩት 10 አለቃ ተክለ አረጋይ ጌታቸው በአገዛዙ መከላከያ አመራሮች መገደላቸው ተረጋግጧል። 10 አለቃ ተክለ አረጋይ ጌታቸው ግንቦት 18 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ በስምሪት ላይ እንዳሉ ነው በአገዛዙ የጸጥታ ኃይሎች አማካኝነት ሕይወታቸው ያለፈው። በጉዳዩ ላይ ተጨማሪ መረጃ አሰናድተናል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ፋኖ ከነገ ዓርብ ጀምሮ መንገዶችን እንደሚዘጉ ሲያስታውቅ ይህን ተከትሎ ጥብቅ መመሪያ ወርዷል። የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውደ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮም የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነት እያለ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱን ያስታወሰው የአማራ ፋኖ መግለጫ አገዛዙ ምርጫውን ህዝቡ ባሳተፈ መንገድ እንደማያከናውነውና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላው ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል። ይህንን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል። የጠላት ኃይል ሲቪሊያንን መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል ይህንን ጥንቃቄ መመሪያ ማስተላለፍ አስፈላጊ ሆኖ ተገኝቷል። በመሆኑም ከአርብ ግንቦት 20 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት አምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የ104ኛ ኮር አርበኞች በአገዛዙ ሰራዊት ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የጠላትን ተሽከርካሪዎች አውድመው ድል መቀዳጀታቸውን አስታውቀዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተወጣጡ የቃኝ አብሪ ቡድን አባላት በሐርብ ወረዳ መሃል አምባ አካባቢ ላይ በቅንጅት በፈጸሙት የደፈጣ ጥቃት በርካታ ያገዛዙ ወታደሮችን ከነተሽከርካሪያቸው ዶግ አመድ በማድረግ አንጸባራቂ ድል አስመዝግበዋል። በፓትሮል በህዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ውርጌሳ ሲንቀሳቀስ በነበረ ያገዛዙ ሰራዊት ላይ በተወሰደ በዚህ ሽምቅ ጥቃት ነው የጠላት አከርካሪ የተሰበረው። በተጋድሎ አንድ ሲኖትራክ ተሽከርካሪ ሙሉ ያገዛዙ ኃይል ከነተሽከርካሪው ሙሉ በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የጠላት ኃይል ጭነው የነበሩ ተሽከርካሪዎች ለማምለጥ ሲሞክሩ እርስ በርሳቸው ተጋጭተው ከባድ ጉዳት ሲያስተናግድ እስከ ጫነው ሰራዊት ገደል የገባ ተሽከርካሪ መኖሩ ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበት በዚህ እርምጃ ለጊዜው ቁጥሩ በውል ያልታወቀ የጠላት ኃይል ሲደመሰስ ቀሪው ኃይል ሙትና ቁስለኛውን እያዝረከረከ እግራ ውጪ ፈርጥጧል። በዚህ ጥቃት ከ10 በላይ ነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮች ተማርከዋል ሲል የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤት አማራ ምኒልክ እዝ 104ኛ ኮር ህዝብ ግንኙነት ክፍል
አስታውቋል። የደብረ ብርሃን ከተማ የሚሊሻ ጽሕፈት ቤት ኃላፊ በአገዛዙ መከላከያ አመራሮች መገደላቸው ተሰማ። በደብረ ብርሃን ከተማ የእቴጌ ጣይቱ ክፍለ ከተማ የሚሊሻ ጽሕፈት ቤት ኃላፊ የነበሩት 10 አለቃ ተክለ አረጋይ ጌታቸው በአገዛዙ መከላከያ አመራሮች መገደላቸው ተረጋግጧል። 10 አለቃ ተክለ አረጋይ ጌታቸው ግንቦት 18 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ በስምሪት ላይ እንዳሉ ነው በአገዛዙ የጸጥታ ኃይሎች አማካይነት ህይወታቸው ያለፈው። በደብረ ብርሃን ከተማ እየተፈጠረ ያለው ይህ ክስተት በስርዓቱ ውስጥ ባሉ የጸጥታ መዋቅሮች መካከል የተፈጠረ ያለውን አለመግባባትና የስርዓቱን የውስጥ መፈራረስ የሚያሳይ መሆኑን ታዛቢዎቹ እየገለጹም ይገኛሉ። ስለ ግድያው ዝርዝር ምክንያት እስካሁን ተጨማሪ መረጃ ባይኖርም ያገዛዙ አካላት በራሳቸው ላይ እየፈጸሙ ያለውን ይህ ድርጊት ስርዓቱ በውስጣዊ ቀውስ ውስጥ መሆኑን የሚያመላክት ነው። ጀግናው አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 ያገዛዙ ወታደሮችን በመደምሰስ በጀግንነት ተሰዋ። በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው አገዛዙ በትላንትናው ዕለት ባነድር ወረዳ ዘንቅር ቀበሌ ነዋሪ የሆነውን የግል ታጣቂ ጀግናው አቤ ደርሶን ለማፈን ካምበር ከተማና ከሎማሜ ከተማ በርካታ የጠላት ኃይል ወደ ዘንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል አልሆነም። በአገዛዙ ወታደሮች አፈና እንደተፈጸመበት የተረዳው አቤ ደርሶ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀው ምሽግ ላይ በመሆን 50 አለቃ ቢሻው የተባለውን ፖሊስና ብሬን ተኳሽ ግንባር ላይ ከንጋቱ 11 ሰዓት ላይ የመጀመሪያ ጥይት አሳረፈ። ከዚህ በኋላ ጦርነቱ በይፋ ተጀምሮ ቤቱን ዙሪያውን የከበበውን ሚኒሻ ፖሊስና አድማ ብተናን ያዝረከርከው ጀመር። ከዚህ በኋላ ጀግናው አቤ መያዝ እንደማይቻል የተረዳው የጠላት ኃይል የሚስቱን ወንድም እጅ እንዲሰጥ ሽማግሌ አድርገው ይልኩታል። ነገር ግን የጀግንነት ከአባቱ በላይ ዘለቀ ተምሯልና እጄን አልሰጥም በማለትና የመጣውን አማላጅ ቦታ እንዲይዝ በማድረግ መታኮሱን በመቀጠል ጠላትን አስጨንቆት አረፈደ። ከፍተኛ ጉዳት ያስተናገደው አገዛዙ በሜዝንና በቦምብ ቤቱን ማቃጠል ሲጀምሩ እየተታኮሰ ቤቱን ለቆ በመውጣትና 3 ክላሽኮ በመማረክ ተጋድሎውን ይቀጥላል። ይህ የሰሙት የ34ኛ ክፍለ ጦር አካል የሆኑት መብረቁ ሻለቃ እንዲሁም ተላጓሉ ሻለቃ እሱን ለማውጣት ከአገዛዙ ወታደሮች ጋር ባደረጉት ውጊያ ጠላት ላይ ከፍተኛ ኪሳራ አድርሰዋል። ከንጋቱ 11 ሰዓት የጀመረው ውጊያ እስከ ቀን 11 ሰዓት ቆይታ ጀግናው አቤ ደርሶ 50 አለቃ ቢሻው የተባለ የፖሊስ ብሬን ተኳሽና ቃሬ እጅጉ የተባለ ሚሊሻን ጨምሮ በድምሩ 8 ያገዛዙ ወታደሮችን እስከ ወዳኛው ሸኝቶ በክብር የወደቀ ሲሆን በዚህ የተበሳጨው የጠላት ኃይል ለእርሻ ስራ የተጠቀመበት የነበረ በሬውን በጥይት ደብድበው የገደሉ ሲሆን በጀግናው አቤ ደርሶና በ34ኛ ክፍለ ጦር ፋኖቹ ባደረጉት ለአስጨራሽ ውጊያ 11 አስክሬን እንዲሁም በርካታ ቁስለኛ በመያዝ ወደ መጣበት ፈርጠጧል። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ለሀገሩ ኢትዮጵያ ያገለገለ ሲሆን አብይ አህመድ በአማራ ህዝብ ላይ የሚያደርሰውን ግፍ በመረዳት ለወገኑ ሲል የጫካ ኑሮን በመምረጥ ባነደር ወረዳ በማደራጀትና አብዮቱን በመቀላቀል ጉልህ አሻራውን ያስቀመጠ ጀግና ነበር ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። ያሳምነውና የምኒልክ ህዝቦች በፈጸሙት የተቀናጀ ኦፕሬሽን የጠላት ኃይል ተደመሰሰ። በሸዋ ጠቅላይ ግዛት ደራ ወረዳ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እና የወሎ ቤት አማራ ምኒልክ ህዝብ በአንድነት በመቀናጀት በአገዛዙ ኃይል ላይ ከባድና የማያገግም ሽንፈት አደረሱ። ያሳምነው አፄ ዘርዓ ያዕቆብ 1ኛ ኮር በፈቃዱ በላይ ክፍለ ጦርና የምኒልክ ህዝብ መብረቅ ክፍለ ጦር በጋራ ባካሄዱት በዚህ ስልታዊ ዘመቻ የብልጽግና ኃይሎች ቀጥተው ድል ተቀዳጅተዋል። በዚህ የላቀ ስልታዊ ኦፕሬሽን 20 የጠላት ኃይሎች ሙሉ በሙሉ የተደመሰሱ ሲሆን አናብስት ታጋዮቹ በመከላከያ ሰራዊትና በሚሊሻው ላይ ፍጹም የበላይነት በመቀዳጀት ደማቅ ታሪክ ሰርተዋል። በዘመቻውም ከጠላት ኃይል በርካታ የነፍስ ወከፍና የቡድን መሳሪያዎች፣ የእጅ ቦምቦችና ሙሉ ወታደራዊ አልባስ በምርኮ መያዛቸው ተረጋግጧል። ከዚህም በተጨማሪ የፋኖ ብርቱ ክንድ በአይናቸው ያዩ በርካታ የሚሊሻ አባላት በቁጥጥር ስር ውለዋል። ይህ ዘመቻ ከተማን ከመቆጣጠር ይልቅ የጠላትን ኃይል የመምታትና ትጥቅ የማስፈታት ቀጥተኛ ግብ የነበረው ሲሆን የተነደፈውም ወታደራዊ እቅድ 100% ስኬታማ ሆኗል። የብልጽግና ስርዓት በብዙሃን መገናኛዎቹ አማካኝነት የሐሰት ወሬዎችንና የፕሮፓጋንዳ ወሬዎችን ቢነዛም መሬት ላይ ያለው እውነታ ግን በማስረጃና በምስል የተደገፈ የጦር መሳሪያ ምርኮ መሆኑን መረጃዎች ያመላክታሉ። በደብረ ታቦርና ወረታ መስመር የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ ድል መቀዳጀቱን አስታወቀ። የአገዛዙ ሰራዊት መነሻውን ደብረ ታቦር ከተማ በማድረግ ወደ ወረታ ሲያደርግ የነበረውን እንቅስቃሴ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይዝ ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ በድል አድራጊነት ማክሸፉን ተገለጸ። ክፍለ ጦሩ በደረሰው መረጃ መሰረት ትናንት ግንቦት 19 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ ቆለይ አካባቢ የደፈጣ ውጊያ በመክፈት የጠላትን ኃይል ክፉኛ ዳክሟል። ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 9 ሰዓት ድረስ ለረጅም ሰዓታት በዘለቀው በዚያው ውጊያ ከቆለይ እስከ ተንሸራታች ከኮካ እስከ ዓለም ሳጋ እንዲሁም ከአርማ እስከ ኮሶ ማርያም ድረስ በተዘረጋው ግንባር የፋኖ ጀግኖች በአገዛዙ አራዊት ሰራዊት ላይ ከፍተኛ ድል ተቀዳጅተዋል። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አናብስት ጠላትን በማሳደድ አከርካሪውን በመስበር ለፋኖ የትግል ጽናትና ለጠላት ሽንፈት ሌላው የድል ምዕራፍ ተመዝግቧል።
የሜጀር ጀነራል ውባንታ አባት አንደኛ ኮር ህዝብ ግንኙነት ክፍል እንደገለጸው የፋኖ ጀግኖች በሚንቀሳቀሱባቸው ቀጠናዎች ሁሉ የአገዛዙ ኃይሎች በሽንፈት እየተንገዳገዱ ይገኛሉ። ውባንታዊ የአሸናፊነት መንፈስ በሰራዊቱ ውስጥ በተጠናከረ መልኩ እየሰረጸ መሆኑን የገለጸ የህዝብ ግንኙነት መምሪያው ይህ ታሪክ በመሬት ላይ ያለ መራራ እውነት መሆኑን ጠቅሶ የነጻነት ጉዞውን በታላቅ ድል ተጠናክሮ እንደሚቀጥልም አስታውቋል። በሌላ በኩል ጀነራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ጀነራሉ መታገታቸው የተረጋገጠ መረጃ ሲሆን ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩ ጀነራል ታደሰ የጠፉ በሚል ብዙ ሲጠየቅ ነበር። ለዚህም ጥያቄ መልስ የሚሆን መረጃና ትንተና ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮች ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁም ብለዋል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግቧል። የአፍሪካን ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሳሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የእነ ጀነራል ጻድቃን አዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወረደን ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰ የቁም እስረኛ ያደረጋቸው ብለዋል። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥል የሚችል ሰው በመሆናቸው እንደሆነም ጋዜጣው አብራርቷል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ሲሆን አንደኛው ጀነራሉ የነ ጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ነው። በሌላ በኩል ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተነገረ። የጠቅላይ ሚኒስትር አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸው መሰረት ሚዲያ ዘግቧል። ዲያቆን ዳንኤል የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮች ጠቅሰው ዘግቧል። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ ተተክተዋል። ይህ የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል የተባለ ነገር የለም። ይህ የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ